ሰላም ለእናንተ ወገኖቼ ወንድማችሁ ወንድም ደስታ ነኝ። ትንሽ ጠፍቼ ነበረ በአንዳንድ በጊዜ መጣበብ ምክንያት። አሁን የጌታ ምሕረት በስቶልኝ ተመልሻለሁኝ። ጸጋ ከበዛልኝ ላለመጥፋት ሞክራለሁ። ለምትሰሙኝ ሁሉ በአሜሪካ፣ አውሮፓና ካናዳ ለምትኖሩ መልካም የጌታችን የፋሲካ በዓል ይሁንላችሁ ማለት ወዳለሁኝ። በቅርቡ በኢትዮጵያ ሐዋርያት ቤተክርስቲያን በዋራ ሜዳ ላይ በተደረገ ጉባኤ ስለነበረው ስለ መክሊት ንግድ ጥቂት ነገር ጽፌ ነበረ። በዛ ጽሁፍ ማህበረ ምዕመናኑ ለአንድ ቀን እስከ 50 ብር እየከፈለ ወንበር እንደሚከራይ ተናግሬ ነበረ። ነገር ግን ወዳጆቼ የቤተ እምነቱ ተከታዮች ደውለው የገንዘቡ መጠን ትክክል እንዳልነበረ በቀን እስከ 450 መክፈላቸውን አጋርተውኛል። ይህ መክሊት ይህ ንግድ መጽሐፍ ቅዱሳዊ ነው ወይ ብለን ብዙ ጊዜ እንጠይቃለን። ገንዘቡስ የት ነው የሚሄደው ብለን ቻሌንጅ እያደረግን ነው። አሁንም መጠየቁን እንቀጥላለን። ዛሬ ላጋራችሁ የምፈልገው የኢትዮጵያ ሐዋርያት ቤተክርስቲያን ከዩናይትድ ፔንቴኮስታል ቸርች ኢንተርናሽናል ከሚባለው ቤተ እምነት በተባረረችበት ወቅት ቤተ እምነቱ ወይም የቤተ እምነቱ ዋና የነበሩት ቢሾፕ ተክለ ማርያም ገዛኸኝ ለዩፒሲአይ መልስ የሰጡበት መጽሐፍ አለ። ይቅርታ ተገልብጦ ነው የሚታየው። የመጽሐፉ አርዕስት ቃሉ ይናገር ይላል። ለምንከሰስበት ነገር ሁሉ መጽሐፍ ቅዱሳዊ መልስ አለን ብለው ጽፈዋል። በነገራችን ላይ አብሲጋ ትምህርት ቢሾፕ ተክለ አብሯቸው የሚያገለግሉትን 35 ከሳቸው ጋር 36 ሰዎች ሆኖ መሰለኝ አስፈርመው እንደ ትምህርትም በመጽሐፍ ያመጡትና ያስተዋወቁት በዚህ መጽሐፋቸው ነው። ወደፊት የጌታ ፈቃድ ቢሆን ከዩፒሲአይ የተወገዙበትን ምክንያት መረጃው ስላለኝ በዚህ በሰማያዊ ስጋ ትምህርት ሳይሆን በሌላ እንደሆነ መረጃው ስላለኝ መለስበት ይሆናል። ዛሬ ግን የዩፒሲአይ ቤተ እምነት እዚህ አሜሪካ ያለው ዩፒሲአይ የኢትዮጵያ ሐዋርያት ቤተክርስቲያን በዋራ የምታደርገውን የንግድ አገልግሎት መጽሐፍ ቅዱሳዊ እንዳልሆነ ቻሌንጅ ታደርጋቸው ነበረ። ቅድም እንደነገርኳችሁ ቤተ እምነቱ ወይም በህይወት ያሉ ቢሾፕ ተክለ ማርያም ገዛኸኝ ለዩፒሲአይ መልስ እንደሆን የጻፉት መጽሐፍ ስለሆነ በዚህ መጽሐፍ የመጨረሻ ምዕራፍ የመክሊት ስራ መጽሐፍ ቅዱሳዊ አይደለም ይላሉ። መልሱን ከመጽሐፍ ቅዱስ እንዲሰሙ ይገባል ብለው የጻፉበት ክፍል አለ። ወገኖች በዚህ መጽሐፍ በዚህ አርዕስት ስር ማቴዎስ ወንጌል 25 በሙሉ የሚናገረው ስለ መክሊት ነው ብለውናል ቢሾፕ ተክለ። መክሊት የሚል ቃል ከመመሳሰል ውጪ እናንተ የምታካሂዱትን የንግድ አገልግሎት፣ የዘረፋ አገልግሎት በመጽሐፍ ቅዱስም ሆነ ዛሬ በምድር ላይ ባሉ ቤተ እምነቶች የተለመደ የሚደረግ አይደለም። ከኢትዮጵያ ሐዋርያት ቤተክርስቲያን ውጪ በምድር ላይ ያለ ሌላው ዋነስ ፔንቴኮስታሊዝምም እናንተ የምታደርጉትን የንግድ ገበያ በየጉባኤያቸው አያደርጉም። እኔ የምኖርበት አሜሪካን ሀገር የዩፒሲአይ ኮንፈረንስ ተካፍያ አውቃለሁኝ። ቤተክርስቲያኖቻቸው ሄጄ አውቃለሁኝ። መክሊት የሚባል ንግድ የላቸውም። በመቀጠል ቢሾፑ ሐዋርያት ሥራ 9 ከ36 እስከ 42 ያለው ክፍል የመክሊት ውጤት እንደሆነ ተናግረዋል። ወገኖች ትንሽ ጊዜ ወስጄ ክፍሉን ላንብብላችሁ። በኢዮጴም ጠብታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትም የምታደርግ ነበረች። በዚያም ወራት ታመመችና ሞተች። አጥበውም በገነት አኖሯት። ሊዳም ለኢዮጴ ቅርብ ናትና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎች ወደ እርሱ ላኩ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶችም ሁሉ አለቀሱ። ዶርቃ ከእነርሱ ጋር ሳለች
ያደረገቻቸውን ቀሚሶችና ልብሶችን ሁሉ እያሳዩ በፊቱ ቆሙ። ጴጥሮስም ሁሉን ወደ ውጭ አስወጥቶ ተንበርክኮም ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሺ አላት። እርሷም ዓይኖቿን ከፈተች። ጴጥሮስንም ባየች ጊዜ ተቀመጠች። እጁንም ለእርሷ ሰጥቶ አስነሳት። ቅዱሳንንና መበለቶችንም ጠራ፣ ሕያውም ሆና በፊታቸው አቆማት። ይህም በኢዮጴ ሁሉ የታወቀ ሆነ፣ ብዙ ሰዎችም በጌታ አመኑ ይላል። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። ይህ ክፍል የሚናገረው ታሪኩ እንደሰማችሁት በኢዮጴ አንዲት ደቀ መዝሙር ነበረች። ስሟ ጣቢታ ትባላለች። ምጽዋት የምታደርግ ደግ ወይም መልካም ሰው እንደነበረች ይናገራል መጽሐፍ ቅዱሳችን። ወገኖች፣ በዚህ ታሪክ ውስጥ ስለ መክሊት አልተጻፈም። መክሊት የአባቶች የእናቶችና የወጣቶች ተብሎ የሚደረግ በኢትዮጵያ ሐዋርያት ቤተክርስቲያን እንዳለ ዘረፋ እዚህ ላይ አናገኝም። ቢሾፑ ግን መክሊትን ለሚቃወሙ መልስ ነው ብሎ ያመጡት ቃል ነው። እንዲህም ይላሉ፣ የመክሊቱ ውጤት ምን እንደሆነ በዚህ ምስክርነት መገንዘብ እንችላለን ይላሉ። ወገኖች፣ መክሊት ብቻ ሳይሆን ስለ እግዚአብሔር ማንነትም ሲያስተምሩ ብዙ ጊዜ ለእውነት የምንቆም ሰዎች እንደምናወራው እንደምንገልጠው የቤተ እምነቱ አስተማሪዎች መጽሐፍ ቅዱስ ከሚለው ውጪ መጽሐፍ ቅዱስን ወይም የቃሉን አስተምሮ በማጣመም ነው የሚያስተምሩት። ከሁሉም ደግሞ የገረመኝን እዚህ ላይ ስለ መክሊት አገልግሎት መጽሐፍ ቅዱሳዊ ነው ብሎ ለመከራከር ያመጡትን አንድ ጥቅስ በማንበብ ልጨርስ። ጥቅሱ የሚገኘው የሐዋርያት ሥራ ምዕራፍ 4 ከ32 እስከ 35 ያለውን ነው የጠቀሱት። ክፍሉ እንዲህ ይላል፣ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውም ሁሉ በአንድነት ነበረ እንጂ ካለው አንድስ እንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበረ። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸውም አንድስ እንኳ ችግረኛ አልነበረምና። ይህንን ክፍል በደንብ አስተውሉ። በመካከላቸው አንድ ስንኳ ችግረኛ አልነበረምና። መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያትም እግር አጠገብ ያኖሩ ነበረ። እሳቸው እስከዚህ ነው የጠቀሱት። በመካከላቸው አንድ ችግረኛ አልነበረም ብለውንም አልጠቀሱልንም። ከዛስ መሬት ያለው ቤት ያለው ገንዘብ ያለው ያመጣና በሐዋርያት እግር ስር ያደርግ ነበረ። ከዛ ምንድነው መሆነው ነው? ቀጥሎ ያለውን ላንብብላችሁ። እሳቸው አልጻፉትም። ይሄን ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉ ነበረ። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉ ነበረ። ወገኖች፣ አዎ በሐዋርያት ዘመን አንድ ልብ ነበራቸው፣ አንድ መንፈስ ነበራቸው፣ አንድ ሐሳብ ነበራቸው። ያላቸውን ይሽጡ አንድ ላይ ያደርጉ ነበረ። ነገር ግን ማናቸውም ሲያስፈልጋቸው ለሚፈልግ ሰው ያካፍሉ ነበረ። የመክሊት አገልግሎት፣ የመክሊት ገንዘብ ለድሃ የሚካፈል ነው። ወገኖች፣ የኢትዮጵያ ሐዋርያት ቤተክርስቲያን ተከታዮች ከእንቅልፍ የምትነቁበት ሰዓት አሁን ነው።